የጌታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። እግዚአብሔር መልካም ነው፣ ሁል ጊዜ መልካም ነው። ስለ ቃልህ የተባረክህ ነህ፣ ስለ ቃልህ ተመስገን። እግዚአብሔር እየጸለይኩኝ አንድ ነገር ነገረኝ። ስሙ ለዘላለም የተባረከ ይሁን። ለእናንተም ይጠቅማል ብዬ ሼር እንደራረግ እንጸልይበታለን። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር እየጸለይኩኝ የነገረኝ ነገር ምንድነው? ነገሮችን ሩቅ አድርጎ የሚያሳይ መንፈስ ከህዝቡ ላይ የተመታ ይሁን። ህዝቡ አሁን ተስፋው የራቀበት፣ ትንቢቱ የራቀበት፣ ቃሉ የራቀበት አይነት ህይወት ውስጥ እየተመላለሰ ስለሆነ እግዚአብሔር ይህንን መንፈስ ዛሬ ይመታዋል። ስሙ ለዘላለም የተባረከ ይሁን። በምድር ላይ ስንኖር በማጠራቀም ውጤታማ እንደምንሆን ስለገባን ያ ህይወት ቤተክርስቲያን ውስጥ ገብቶ ያ ምልልስ ቤተክርስቲያን ውስጥ ገብቶ ቤተክርስቲያንም ኢየሱስንም ስንመለከተው በቃ አጠራቅመን የሆነ ጊዜ ላይ ተጸልዮ መልስ የሚያመጣ የሆነ ነገር በቃ አጠራቅመን ኢየሱስ ጋር መልስ የሚያመጣ ይመስላል። ግን አይደለም። እግዚአብሔር የዛሬ አምላክ ነው። እግዚአብሔር ያሁን አምላክ ነው። ሩቅ የሚያሳይ ተስፋን ሩቅ የሚያደርግ ቃሉን ሩቅ የሚያደርግ ትንቢትን ሩቅ የሚያደርግ እግዚአብሔር የሚፈጽመው ገና ሩቅ እንደሆነ አድርጎ የሚያሳይ መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስም የተመታ ይሁን። እዚህ ላችሁ እንደሆነ እስራኤል ግብፅን ከወጣ በኋላ ቀይ ባህር ተዘጋበት፣ ተደፈነበት፣ ተቋረጠ። ከዛ ላይ ጉዞውን ጀመረ። የተስፋይቱ ምድርና ቃሉ ራቀበት። ከዚህ የተነሳ ምን መጣበት? ተስፋ መቁረጥ ውስጥ ገባ፣ ልቡ ዛለ፣ መጠራጠር ውስጥ ገባ፣ መከፋፈል ውስጥ ገባ፣ ይባስ ብሎ ማግረምረም ውስጥ ገባ። ልክ አሁን ቤተክርስቲያን ያለችው እንደዚህ አይነት ህይወት ውስጥ ያለ አይነት ነገር ነው። ህዝቡ በውስጡ የሚያጉረምርም ደስተኛ ያልሆነ የተስፋው ቃል ሩቅ የሆነ ይነገረዋል፣ ትንቢት ይነገረዋል፣ ቃል ግን የሚለወጥ ነገር የሌለ። ለምን? ልቡ በጣም ሩቅ ነው የሚሆነው ገና ነው ብሎ ነው የሚያስበው። ግን አይደለም። እግዚአብሔር የአሁን አምላክ ነው። እግዚአብሔር የድንቅና የተአምር አምላክ ነው። ነገርን አሁን ማድረግ የሚችል አምላክ ነው። አሁን ይፈውሳል፣ አሁን ይባርካል፣ አሁን ቤታችን አሁን በአሁን ደቂቃ እግዚአብሔር ስሙ ለዘላለም የሩቅ አምላክ አይደለም የምናመልከው። እግዚአብሔር የቅርብ አምላክ ነው። እግዚአብሔር የዛሬ አምላክ ነው። እግዚአብሔር የትናንትና አይደለም። እግዚአብሔር የአሁን አምላክ ነው። እግዚአብሔር የከነገ ወዲያ አይደለም፣ የአሁን አምላክ ነው። አሁን ቤታችንን መቀየር ይችላል። አሁን ነገሮቻችንን መቀየር ይችላል። አሁን የትንቢቱን ቃል ለምን እግዚአብሔር እናምነዋለን። እግዚአብሔር ምንም የሚሳነው ነገር የለም። እኛ ከእስራኤሎች መማር አለብን። እስራኤሎች ነገሮቻቸው ሁሉ የራቀባቸው ስለሆነ ያጉረመርማሉ፣ እንትን ይላሉ። ግን እኛ እንደሱ አይደለም። የተጻፈልን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ያሁን አምላክ ነው ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ማቴዎስ 6:11 ላይ እንደዚህ የሚል ቃል አለ። የዕለት እንጀራችንን መቼ ስጠን? ዛሬ ስጠን። ኢየሱስ ክርስቶስ ስሙ ለዘላለም። የዕለት እንጀራ መቼ ሰጣን? ዛሬ። ነገ አይደለም የሚሰጠው፣ ከነገ ወዲያ አይደለም የሚሰጠው፣ ትናንት በሰጠው አይቆምም። የዕለት እንጀራችን መቼ ስጠን? ዛሬ። ዛሬውኑ ፕሮቫይድ ማድረግ ስለሚችል፣ ዛሬውኑ ማቅረብ ስለሚችል ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ጌታ የአሁን አምላክ ነው። ጌታ የዛሬ አምላክ ነው። ለምሳሌ ጳውሎስን ስንመለከተው ጳውሎስ አገልግሎ ወደ መጨረሻ ላይ አካባቢ ስንመለከተው ሐዋርያት ሥራ ወደ 21 ጀምሮ እስከ 28 ያለውን ጉዞ ስንመለከተው ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። የሰጠው ተስፋ ሩቅ አይደለም። ወዲያው እግር በእግር ሲፈጽምለት እንመለከታለን። ከ21 ጀምሮ ኢየሩሳሌም እንደሚያዝ፣ መጨረሻ ላይ ሮም ሄዶ እንደሚመሰክር እግዚአብሔር ነግሮታል። ኢየሱስ ክርስቶስ በሌሊት መጥቶ ኢየሩሳሌም ከተያዘ በኋላ ትዝ ይላችኋል አይደል? በዚህ እንደመሰከርክልኝ በሮም ደግሞ ትመሰክርልኛለህ ብሎታል። ግን በመሃል እንዳይሄድ የተለያዩ ስንክሳሮች ነበሩት። ትዝ ይላችሁ እንደሆነ መርከቡ እስከሚሰባበር ድረስ መንገድ ላይ ጠብቀው ሊደበድቡት ከ300 በላይ ነው ከ200 በላይ የሚሆኑ ሰዎች አንበላም አንጠጣም ብለው መንገድ ላይ ሊገሉት ተስማምተው ከመርከብ ከወረዱ በኋላ መርከቡ ተሰነጣጥቆ ከወረዱ በኋላ በእባብ ተነድፎ በእፉኝት ብዙ የተለያየ መሰናክል ቢኖርም ፖል ግን የተስፋውን ቃል አጥብቆ የያዘ ነው። እግዚአብሔር የሚለን እንደዚህ ነው። የተስፋችንን ቃል እስከ መጨረሻው ድረስ አጥብቀን እንያዝ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ሐዋርያት ሥራ 28 መጨረሻ ላይ ፖል ሮም ደረሰ ይለናል። እግዚአብሔር ለተናገረው ቃል በኢየሱስ ክርስቶስም ታማኝ ነው። እግዚአብሔር የሩቅ አምላክ አይደለም። በልባችን እንመነው፣ በአንደበታችን እንመስክር። በልባችን እንመነው፣ በአንደበታችን እንመስክር። በልባችን እንመነው፣ በአንደበታችን ኮንፌስ እናድርግ። እግዚአብሔር የሩቅ አምላክ አይደለም። እግዚአብሔር የዛሬ አምላክ ነው። እግዚአብሔር ያሁን አምላክ ነው። እግዚአብሔር ሆይ የዕለት እንጀራችንን ስጠን እንደሚል ቃልህ እግዚአብሔር አሁን ማድረግ ይችላል። እግዚአብሔር አሁን ነገር መቀየር ይችላል። ስለዚህ እግዚአብሔር ያለኝ አንድ ነገር ነው፣ እመኑኝ ያለው ስሙ ለዘላለም። እግዚአብሔርን እናምነዋለን። የእግዚአብሔርን ቃል እናምነዋለን። በፍራክሽን ኦፍ ሰከንድ መቀየር ይችላል። በፍራክሽን ኦፍ ሰከንድ
መፈወስ ይችላል። በፍራክሽን ኦፍ ሰከንድ እግዚአብሔር የተናገረውን ትንቢት መፈጸም ይችላል። እናምናለን። የማናምነው ይልቁንስ አለማመናችንን ነው። አለማመናችንን አናምነው። የምናምነው ግን እግዚአብሔርን ነው። ኢየሱስ ክርስቶስ ያለሁበትን ሁኔታ አላምንም። አሁን የከበበኝን አላምንም። አሁን ያለሁበትን ሁኔታ አልመለከተውም፣ አልሰማው። የምመለከተው የማየው የእግዚአብሔርን ቃል ነው። ይሄ የእግዚአብሔር ቃል የሚፈጸም የሚሆን የሚደረግ ነው። እግዚአብሔር ከተናገረ ሆነ። እግዚአብሔር ቃሉን ከሰማይ ሰጠ ማለት ልክ እንደ ዝናብ ነው። ዝናብ ምድር ላይ መጥቶ አረስርሶ እንድታበቅል እንድታፈራ እንደሚያረጋት እግዚአብሔር በሕይወቴ ላይ የተናገረው ይፈጸማል። ወደ ውስጤ ይገባል፣ ይበቅላል። ወደ ውስጤ ይገባል፣ ስጋ ለብሶ እንመለከተዋለን። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር የተናገረው ቃል ታማኝ ነው። ኢየሱስ ክርስቶስ እናመሰግናለን። ስምህ ለዘላለም የተባረከ ይሁን። ቃልህ ከሚያልፍ ይህ የምታዩት ሰማይና ምድር ይለፍ ብለህ የተናገር በቃልህ ጀርባ የምትተጋ በቃልህ እርግጠኛ በአንደበትህ የተናገርከው ነገር በቅድስና ካፍህ የወጣው ቃል ሁሉ የምትፈጽም ጌታ የተናገርክብን ነገር ሁሉ ስለሚፈጸም የተናገርክብን ነገር ሁሉ አካል ስለሚለብስ እናመሰግናለን። ያለበትን ሁኔታ ሳይሆን የምናምነው ያንተን ቃል ነው የምናምነው። ሁኔታችን የከበበውን ሁኔታ ሳይሆን የምናምነው አለማመናችንን ኖ አንፈልገውም፣ አናምነው። የምናምነው እግዚአብሔር ነው፣ ቃሉን ነው፣ ትንቢቱን ነው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር የተናገረሽ ይፈጸማል። እግዚአብሔር ያለ ይሆናል። ኢየሱስ ክርስቶስ እኛ አማኞች ነን። እኛ አምነው ከሚሻተው ሳይሆን አምነው ከሚፈጸም አምነው ከሚወርሱ መካከል ነን። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ስም አሜን።